ትምህርት ከማንበብና ከመጻፍ በላይ ነው። ለክብር፣ ለተሻለ ሕይወትና ለነጻነት ትምህርት መሰረት ነው። ነገር ግን በኢትዮጵያ በሚሊዮን ለሚቆጠሩ ሕፃናት ትምህርት የሩቅ ህልም ነው። ገና ከመጀመሪያው አሪፍ ትምህርት የድህነትን ዑደት ለመስበር ዋናው ቁልፍ እንደሆነ ያምናል። እንደ አውሮፓውያን አቆጣጠር በ2021 ከዲያስፖራዎች በተገኘ ድጋፍ አሪፍ የመጀመሪያውን ትምህርት ቤት በሆሎጎባ ሀላባ ገነባ። በአንድ ወቅት ባዶ ሜዳ የነበረው ቦታ ባለ 5 ክፍል አንደኛ ደረጃ ትምህርት ቤት ሆነ። ትምህርት ቤቱም ከ200 በላይ ለሆኑ ቤተሰቦች ትምህርት የማግኘት ህልም እውን አደረገ። በግንባታው የምናስቀምጠው እያንዳንዱ ጡብ ለአንድ ልጅ የወደፊት ሕይወት መሠረት፣ ለቤተሰብና ለማኅበረሰቡ ደግሞ የተስፋ እርምጃ ነበር። ራእዩ በዚህ አላቆመም። አሪፍ የቢላል አልሐበሽ ትምህርት ቤቶች ቁጥር 1 እና ቁጥር 2 በመደገፍ ከ300 በላይ ለሚሆኑ ሕፃናት ብቁ መምህራን፣ የትምህርት ቁሳቁስና ደህንነቱ የተጠበቀ የመማሪያ ቦታዎችን አቅርቧል። የተማሪዎች ምቾትንና የትምህርት ጥራትን ለማረጋገጥ የመምህራን፣ የጽዳት ሠራተኞችና የጥበቃ ሠራተኞች እንዲቀጠሩ ተደርጓል። በትምህርት ቤቶች ውስጥ ያሉ አስተማሪዎች እነዚህ ልጆች ለመማር እንደተራቡ ይናገራሉ። ለብዙዎች መጽሐፎች፣ ጠረጴዛዎችና ወንበሮች ሲኖሯቸው ይህ ለመጀመሪያ ጊዜ ነው። ልዩነቱ ከቃላት በላይ ነው። የአሪፍ የትምህርት ፕሮግራሞች በግንባታ ላይ ብቻ ተገድበው አይቆሙም። እንደ ወሊሶ የትምህርት ዕድል ፕሮግራም ያሉ ስኮላርሺፖች ወደ ኋላ ለቀሩና ዕድሉን ላላገኙ ተማሪዎች የመሳፈሪያ፣ የምግብና የትምህርት ክፍያ ይሰጣሉ። በደቡብ ኦሞ የኢቅራ ሐመርና ጸማይ ስኮላርሺፕ ከሩቅ ማኅበረሰቦች ለመጡ ሕፃናት የመማር ዕድሎችን እንዲያገኙ አድርጓል። ጉዞው ቀላል አልነበረም። የዋጋ ግሽበት በጀቱ በቂ እንዳይሆን አድርጎታል። በርቀት ለሚገኙ መንደሮች ቁሳቁሶችን ማጓጓዝ ከባድ ፈተና ነው። በአንዳንድ ትምህርት ቤቶች ደግሞ የቁሳቁስ እጥረት በመኖሩ ምክንያት ልጆች አሁንም ምንጣፎች ላይ ተቀምጠው ለመማር ይገደዳሉ። ሆኖም አሪፍ ወደፊት መግፋቱን ቀጥሏል። የአሪፍ አባላቶች አንዳንድ ጊዜ ጥቂት መጽሐፎችን ወይም አነስተኛ መጠን ያላቸው ምግቦችን ለመምረጥ ቢገደዱም እርዳታ ማቆምን ግን በፍጹም አልመረጡም። ምክንያቱም እርዳታ ማቆም ማለት በልጆች የወደፊት ዕጣ ፈንታ ላይ መወሰን ማለት ነው። ይህ ደግሞ በፍጹም አማራጭ ሊሆን አይችልም። ለይቢፍኔ አመል ተዱረደም ተይባ ዋን ጩፋን ና ሰንጋርጋረ ዱለ ለይብ ዋን በርካን ቀሙ ይባ ሰንጋርጋረ ረቢ ሰኒ ከደና ነገኑመት ዛሬ ክፍል የገባ ልጅ ነገ መሪ ሊሆን ይችላል። ዛሬ ላይ የምንደግፈው መምህር ነገ በመቶዎች የሚቆጠሩ ባለሙያዎችን ማፍራት ይችላል። በክፍል ውስጥ ሙያ ይገነባል። በክፍል ውስጥ ስብዕና ይገነባል። ለዚህም ነው አሪፍ ትምህርት ላይ ትኩረት ሰጥቶ እየሰራ ያለው። ይቀላቀሉን፣ አንድ ላይ ተስፋን እንገንባ። የበለጠ ለማወቅ arifrelief.orgን ይጎብኙ። በሚከተሉት አማራጮች ይለግሱና እንቅስቃሴውን ይቀላቀሉ። ለዜል የኢሜይል አድራሻችን donate@arifrelief.org መጠቀም ይችላሉ። ፔፓልን ከመረጡ paypal.me/arifrelief መጠቀም ይችላሉ። ካሽ አፕን ከመረጡ ደግሞ $donate for arif relief መጠቀም ይችላሉ። ስለ ድጋፎ እናመሰግናለን።